ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንኳን ለአብይ ጾም 7ኛ ሳምንት በሰላም አደረሳችሁ አደረሰን። እንግዲህ ይህ 7ኛ ሳምንት የአብይ ጾም ኒቆዲሞስ በመባል ይታወቃል። ስለዚህ ኒቆዲሞስ እንግዲህ ለመማማር ይህንን መርሃ ግብር ወደ እናንተ ለማድረስ ከመምህራችን መምህር መሰረት አሸነፍ ጋር ቆይታ የምናደርግ ይሆናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። መምህራችን እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እሺ እንግዲህ አብይ ጾምን ዘወረደ ብለን ጀምረን ኒቆዲሞስ ላይ ደርሰናል። ቅድስት ቤተክርስቲያናችን ኒቆዲሞስን እንዴት ትሰብከዋለች? ኒቆዲሞስ ማለት ምን ማለት ነው? መልካም እግዚአብሔር ስጥልኝ። እውነት ነው። በቤተክርስቲያናችን የቀመር ስርዓት ፈልፈለ ማህሌት እንዚራዋ ለቤተክርስቲያን የተባለ ቅዱስ ያሬድ ባስቀመጠልን መሰረት 7ኛው ሳምንት ደርሰናል። ቤተክርስቲያናችን ይህንን በቅዱስ ያሬድ የቀመር ስርዓት ኒቆዲሞስ ትለዋለች። ከስሙ ትርጉም ብንጀምር ኒቆዲሞስ ማለት ኒቆና ዲሞስ ከሚሉ ሁለት የግሪክ ቃላት የመጣ ሲሆን ኒቆ ማለት ድል ማለት ነው። ዲሞስ ማለት ደግሞ ህዝብ ማለት ነው። ስለዚህ የድል ህዝብ ወይም ደግሞ ድል አድራጊ ህዝብ ማለት ነው። ፈሪሳውያን ነው። ወሃሎ አሐዱ ብእሲ እምፈሪሳውያን ዘስሙ ኒቆዲሞስ ወመልአኮሙ ለአይሁድ ይላል የቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ ያለው ኃይለ ቃል ነው። ስለዚህ ኒቆዲሞስ ማለት የድል ህዝብ፣ ባለድል ህዝብ፣ ድል አድራጊ ህዝብ የሚል የስሙ ትርጉም ይሄን ይሰጠናል ማለት ነው። እሺ መምህር፣ እንግዲህ በዚህ ወንጌል ውስጥ ኒቆዲሞስ ሌሊት ነበር የሚማረውና ኒቆዲሞስ ሌሊት ይማር የነበረበት ምክንያት ምንድን ነው ከመጽሐፍ ቅዱስ አንጻር? መልካም። ኒቆዲሞስ ወደ ጌታችን በሌሊት ይመጣ የነበረ ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ እነሆ የሌሊቱ ተማሪ ይባላል፣ በሌሊት ወደ ጌታችን ይመጣ ነበረ። ጌታችንንም መጥቶ እነሆ አንተ ከእግዚአብሔር ዘንድ ተልከህ እንደመጣህ እናውቃለን፣ እናምናለን፣ አይደለም እናውቃለን። በእውነት ከእግዚአብሔር ያልተላከ እንደነዚህ አይነት ታምራት ሊያደርግ አይችልም። ትምህርቱን አይቶ ነበረ። ጌታችን በዮሐንስ ወንጌል ምዕራፍ 2 ላይ ብቻ 2 ታምር አድርጓል። የመጀመሪያው ታምር የሚባለው የዮሐንስ ወንጌል ምዕራፍ 2 ያለው የቃና ዘገሊላው ታሪክ ነው። ከዛ በኋላ ደግሞ እዛው ላይ የምናገኘው ወደ ቁጥር 12 ላይ ስንሄድ የዮሐንስ ወንጌል ምዕራፍ 2 ቁጥር 12 ጀምሮ አንጾተ ቤተ መቅደስ ነው። ቤተ መቅደሱን እያጸዳ በነበረበት ጊዜ አንተ ከሌዋውያን ወገን ያልሆንክ ትምህርት የምታስተምርበት፣ ታምራት የምታደርግበት፣ ገበያ የምትፈታበት በምን ስልጣን ነው እያሉ ይጠይቁት ነበርና ይህንን ትምህርት ነው። ስለዚህ የቃሉን ትምህርት የእጁን ታምራት አይቶ በእውነት ከእግዚአብሔር ዘንድ ተልከህ እንደመጣህ እናውቃለን ብሎ በማድነቅ ነበር የጀመረው። እሱ ራሱ ምሁረ ኦሪት ነው፣ ግን የሚመጣ የነበረው በሌሊት ነው። በነገራችን ላይ ሲጀምር ወንጌሉ የአይሁድ አለቃቸው የተባለ ስሙ ኒቆዲሞስ የተባለ ከፈሪሳውያን ወገን የሆነ አንድ ሰው ነበረ ብሎ ነው። እንግዲህ ፈሪሳውያን ፓራሽ የሚለው ነው፣ የተለየንን ብለው ያስባሉ። ታላላቅ ወደ 8 የሚደርሱ ክፍላት አላቸው አይሁድ። ጸሐፍት፣ ፈሪሳውያን፣ ረበናት አይሁድ፣ መገብተ ምኩራባት፣ ዙሮታውያን፣ ኤሲያውያን በጣም ብዙ ናቸው በነገራችን ላይ። ስለዚህ ይሄ ፓራሽ ማለት በጣም የተለየንን እኛ አይነት ነገር ፈሪሳውያን ከሱ ወገን የሆነ ነው። ደግሞም አለቃቸው ነው። አለቅነቱ በ3 ወገን ነው። ይሄን ማየት ይቀድማል። የመጀመሪያው በትምህርት ነው። በነገራችን ላይ ጥንቅቅ አድርጎ የህግ ትምህርትን የተማረ ነው። በጣም ትልልቅ በሚባሉ የሀገሪቱ ጉዳዮች ላይ የተቋቋመ ሸንጎ አለ። ኋላም ጌታችን ሊይዝ የተቋቋመው ሸንጎ ላይ የሲያን ድርሃም ፍርድ ቤት ይባላል፣ ወይም ደግሞ የሲያን ድርሃም ሸንጎ ይባላል። በጣም ለወሳኝ ጉዳይ ወሳኝ የሆኑ ትልልቅ ዳኞች የሚመረጡበት ነው። እሱ ከነዛ መካከል ነው በነገራችን ላይ። እና አንዱ በትምህርት ነው። ሁለተኛው ደግሞ በእውቀት ነው። በንግግር ሶፊስት ነው፣ አንደበተ ርቱዕ ነው። ስለዚህ በንግግር በእውቀት ልንለው እንችላለን ማለት ነው። ሌላው ደግሞ በሀብት ነው። ሀብት ወርቅ ብር አይደለም ለነሱ። እንደውም ወይን ተክሎ የጠጣ ጠጥቶ የተረፈውን ገላውን የታጠበበት፣ ገላውን ታጥቦ የተረፈውን ልብስ ያጠበበት፣ ልብስ አጥቦ የተረፈውን የደፋ ነው ሀብታም የሚባል ይላሉ። ስለዚህ በሀብት
ባለጸጋ ይባል ባለጸጋ ነው፣ በሱ አለቃ ነው ማለት ነው። ካሉት ሁሉ ባለጸጎች እሱ አንደኛ ነው። ሲቀጥል ደግሞ በትምህርቱ ነው፣ የህግ መምህር ነው፣ ምሁረ ኦሪት ነው። በዚህ ነው። ሌላው ደግሞ በስልጣን ነው። በነገራችን ላይ አሁን ወደ ጌታችን ለመምጣት መንገድ ተዘግቶለት ቀን እሱ ብቻ መምጣት ይችላል። ግን ቀን አይመጣም። እሱ መምህር አይደለ፣ ጥያቄ ሲመልስ ነው የሚውለው። ባለጸጋ አይደለ፣ ሲያበድር ነው የሚውለው። ዳኛ አይደለ፣ ሲፈርድ ነው የሚውለው። ስለዚህ በእነዚህ ምክንያት እንኳን በቀን ሳይሆን በሌሊት እንዲመጣ ተገዷል ማለት ነው። ሌላው እንዴ ትምህርት አልተከተተለትም እንዴ እንዳይሉት ነው። መምህር ነው፣ የአይሁድ አለቃቸው አንዱ በትምህርት አይደለ፣ ምን ያልተማረው ነገር ኑሮ ምን ቀርቶት ነው በሌሊት የሚሄድ እንዳይሉት አይሁድ ይንቁኛል ያቃልሉኛል ብሎ ነው። እንዴት ትምህርት አልተካተተለትም ወይ? የቀረው ትምህርት አለ ማለት ነው ወይ? ለካ መምህር ሳይሆን ነው ሳይማር ነው እኛን የሚያስተምር እንዳይሉት አይሁድን ፈርቶ ተሰቅቆ። ሌላው ከኢየሱስ ክርስቶስ ጋር የተባበረ ሀብት ንብረቱ ይዘረፋል፣ ቤቱ ይተኮሳል፣ ከአይሁድ ህብረት አንድነት ይወጣል። በዚህ ምክንያት እነሱን ፈርቶ በሌሊት ይመጣ ነበረ። ሌላው ለምን በሌሊት ይመጣል ከተባለ የቀን አእምሮ ባካና ነው፣ የሌሊት አእምሮ ደግሞ የተከተተ ነው። ሌሊት በጣም ነገሮችን በስነ ስርዓት በጽሞና ለማድመጥ የሚመችበት መንገድ ስለሆነ ሌሊቱን በዛ መርጧል። እንደምናውቀው ቤተክርስቲያናችን አብዛኛው ምስጋና አብዛኛው ትምህርት በሌሊት ይበዛል። ሰዓታቱ ማህሌቱ በሌሊት ነው። ስብሐተ እግዚአብሔሩ የሚበዛው አባቶቻችን ቅዱሳን ጻድቃን ደግሞ ትጋሃ ሌሊትን ገንዘብ ያደርጋሉ። ሌሊት ቅዱሳን ለጸሎት ይተጉበታል። አጥፊዎች ደግሞ ለጥፋት ኃጢአተኞች ነጋ እንዴ አልነጋም እንዴ እያሉ መንጋት አለመንጋቱን እየተጠባበቁ ሌሊቱን ለአደን ይወጡበታል። እውነት ለመናገር ራሳቸውን ለማርከስ ገንዘባቸውን ለማጥፋት ሌሊቱ ለአራዊት ቀኑ ለሰራዊት ነበር የተባለው እና የሌሊት አእምሮ ክት ነው፣ የቀን አእምሮ ደግሞ በካና ነው ስለተባለ ስለሚሉ ሊቃውንት በተከተተ አእምሮ ይህን መንፈሳዊ ነገር መስማት ይሻላል ብሎ በሌሊት መጣ። ሌላው ሌሊት ማለት የክህደት ዘመኑ ነው፣ ለሱ ያለመንበት ዘመን ነው። ያ ሌሊት ይባላል። በነገራችን ላይ በሌሊት መጣ፣ በጨለማ መጣ ማለት በድንቁርና ማለት ነው። ገና በወንጌል ብርሃንነት ራሱን አላበራም ነበር። አሁን በጣም በሚገርም ሁኔታ ሲቀጥል እንደው ሌሊት ተባለ እንጂ እኮ በሱ ዘንድ ሌሊት የለም፣ በኒቆዲሞስ ዘንድ። ለምን እንደሆነ ታውቃላችሁ? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እሱ ፀሐይ ዘዘልፈ ያበር ዲበ ቅዱሳን ይለዋል የኪዳን ጸሎታችን። በቅዱሳን ላይ አድሮ የሚያበራ ፀሐይ ዘኢያርብ ይላል መልካ ኢየሱስ፣ የማይጠልቅ ፀሐይ። በነገራችን ላይ በሱ ዘንድ ጨለማ የለም። እውነት ለመናገር እንዳውም በጨለማ ለኒቆዲሞስ ነው ጨለማ፣ ግን ከጨለማ ወደ ብርሃን እየሄደ ነበረ። ጨለማውን እንዲያረቅለት፣ ድንቁርናውን በወንጌል እንዲያረቅለት ማለት ነው። ሲቀጥል ደግሞ ሕይወቱን እንዲያበራለት እየሄደ ነው። በነገራችን ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደው ሌሊት ነው፣ ሌሊቱ ግን ብርሃን ነው። የተጠመቀው ሌሊት ነው፣ ሌሊቱ ግን ብርሃን ነው። የተነሳው ሌሊት ነው፣ ሌሊቱ ግን ብርሃን ነው። ልክ ባሳለፍነው ሳምንት ከዚህ ቀደም ባለው ከደብረ ዘይት ማለት ነው ከገብርኤልም ቀደም በሚለው እግዚአብሔር ሰጋደ ይመጽዋ አምላከና ይያርም ምሳት ይነድድ ቅድሜው ቅዱስ ዳዊት መዝሙር 49 ቁጥር 2 ላይ ይናገራል። እግዚአብሔር ግልጡ ነው ይመጣል። የሚገርመው ሲመጣም ሌሊት ነው፣ ሌሊቱ ግን ብርሃን ነው። ባይሆን የተሰቀለው ቀን ነው፣ ቀኑ ግን ጨለማ ነው። ፍርድ የተንጋደደ እንደሆነ ነገሮች እንዲህ ቅጣምባራቸው የጠፋቸው እንደሆነ ጨለማ ይሆናል እንጂ በሱ ዘንድ ምንም ጨለማ የለም በነገራችን ላይ። ስለዚህ በእነዚህ ምክንያት ነው አለማወቁ አለማመኑ ጨለማ ተብሏል። በዚህ ምክንያት በጨለማ መጣ፣ በሌሊት መጣ። ይሄ ብቻ ደግሞ አይደለም። ቀን ከመጡት ቀን ከሱ ቀደም ብለው ይመጡ አሉ። ወይም ደግሞ ቀን የተጠሩ አሁን ደቀ መዛሙርቱ ቀን ነው የሚመጡት፣ በቀን ከተጠሩት ውጭ ለማለት ነው። ወይም ደግሞ ኋላ ለግንዘት ይመጣልና ለግንዘት ከመምጣቱ አስቀድሞ በሌሊት በጣም ብዙ ትርጉም አለው። ሊቃውንተ ቤተክርስቲያን ከብዙ በጥቂቱ እንዲያርገው ይተረጉማሉ ማለት ነውና ሌሊት እንደዛ ነው። መልካም። እንደው የዛሬ መምህራን እንግዲህ ከኒቆዲሞስ የምንማረው ነገር አለ ወይ? ከኒቆዲሞስ በጣም የምንማራቸው ነገሮች አሉ። በነገራችን ላይ የመጀመሪያው ለመማር መቅረብ። የመጀመሪያ የምንማረው በነገራችን ላይ በዚህ
በዜና አበው በተባለ ቤተክርስቲያን የዜና ቅዱሳንን የያዘው የአባቶቻችንን ታሪክ በዜና አበው ላይ እውቀት በቃኝ የሚል አጋንንት ያደረበት ሰው ነው ይላል። ዜና አበው መጽሐፈ ገነት ዘውቱ ዜና አበው ይለዋል። እሱ ላይ የሚደንቅ ነገር ይናገራል። እውቀት በቃኝ የሚል ሰው አጋንንት ያለበት ነው ይላል። በነገራችን ላይ በልቻለሁ በቃ ትናንት የበላሁት ይበቃኛል አንልም። ትናንት ንጽህናዬን ጠብቄያለሁ፣ ታጥቤያለሁ፣ አልታጠብም፣ ትናንትና ጸልያለሁ፣ አልጸልይም። ሁልጊዜ ለማወቅ እለት እለት መጨመር መቻል አለብን ማለት ነው። በነገራችን ላይ እለት እለት ለማወቅ እውቀትን ለመግዛት ለመገቤት መታተርን እንማራለን በመጀመሪያ ደረጃ። ሁለተኛ ነገር ደግሞ መጠየቅን ነው የምንማረው። ጠየቀ እኮ ኋላ ሙሉ ታሪኩ በነገራችን ላይ የመጀመሪያው የሚስጥረ ጥምቀት ተማሪ የሚባለው ኒቆዲሞስ ነው። ሰውም በመጀመሪያ የሚሰማት ወንጌል በ40ና በ80 ቀኑ አብዛኛው ሰው የሚጠመቀው በ40 በ80 ቀኑ ነው። ሌላው ከሌላ ቤተ እምነት የመጣ ሊሆን ይችላል። በአንድም በሌላ ምክንያት ጥምቀትን ደግሞ ሳያገኝ ቆይቶ ትልቁ ነው የመጣ ሰው ሊሆን ይችላል። ግን በመጀመሪያ የሚሰማት ወንጌል የዮሐንስ ወንጌል ምዕራፍ 3 ናት፣ ቁጥር 1 ጀምሮ። ሰው ከውሃና ከመንፈስ የሚለው በጣም ጥልቅ ነገር ያለበት ነው። በነገራችን ላይ ትልቅ ምስጢር ያለበት ነው። ስለዚህ እሱ ነውና ይጠይቃል። ሰው ከውሃና ባድናቆት ነው ደግሞ የጀመረው ጌታችን ማድነቅ። አይ እኔን ብታደንቅ ምን ይጠቅምሃል? ሰው ሁለተኛ ካልተወለደ፣ እንደውም ሰው ከውሃና ከመንፈስ ካልተወለደ የሚለው ማብራሪያ በኋላ ይመጣል። ሁለተኛ ካልተወለደ ሲለው ምንድነው የሚለው? ይጠይቃል። ሰው እንዴት ሊወለድ ይችላል? እንዲህ እያለ ይጠይቃል እዛ ላይና መጠየቅን ለማለት ነው ሐሳብ ያመጣሁት። በስፋት የምንመጣበት ነው ማለት ነው ሐሳቡን እና መማርን መጠየቅን። ሌላው ደግሞ ሰው በጠፋበት ጊዜ ሰው ሆኖ መገኘትን እንማራለን። እሱ ብቻ ነው የተገኘው በነገራችን ላይ። ትልቅ ስልጣን ላይ ነው ያለው። በቃ አዎ፣ ቅድም አንስተናል። መንገድ ተዘግቶለት እሱ ብቻ ማየት ይችል ነበረ እና እንደዛ አንዳንድ የያዙት ነገሮች ኑረው እንደዛ አለ። ያለውን እውቀት ለመጠቀም ሞከረ። እውቀትም ስላለው ነው። እንደውም አይ ሰው እንዴት ሁለተኛ ይወልዳል እንዲህ እያለ ጠይቋል። መጠየቅን መማርን፣ ከዛ ደግሞ ሰው ሲጠፋ ሰው ሆኖ መገኘትን ብዙ ነው የምንማረው በነገራችን ላይ ከሱ እኔን እንማራለን። መልካም። ከዚህ ጋር ተያይዞ በዚህ ወንጌል ክፍል ውስጥ እንግዲህ የሰው ልጅ ከውሃና ከመንፈስ ዳግመኛ ካልተወለደ የሚልም ተጽፏልና ቤተክርስቲያናችን ይህን እንዴት ትሰብከዋለች? እንግዲህ ጥምቀት ምስጢር የተባለችው ጥምቀት ወይ ደግሞ ምስጢረ ጥምቀት የምትባለዋ ልጅነት የምታሰጠዋ ጥምቀት አንዲት ናት፣ ግን በሶስት ወገን ትፈጸማለች። ምሳሌ በውሃ ትፈጸማለች። ሰው ከውሃና ከመንፈስ በቤተ ክርስቲያን እንደምናውቀው በአገልግሎታችን መጀመሪያ ውሃ ነው። ልክ ያ ውሃ ሲጸለይበት ማየገቦ ነው የሚሆነው በነገራችን ላይ። ከዛ በኋላ ያ ሰው ከተጠመቀበት በኋላ 40-80 ቀን የዕለቱ ተጠማቂያን ከተጠመቁ በኋላ ይጸለያል። ፍትሐተ ማይ የሚባል ጸሎት አይደል? እሱ ከተጸለየ በኋላ ደግሞ ምንድነው የሚሆነው? ውሃ ነው የሚሆነው ማለት ነው። ውሃ ነበር መጀመሪያ ሲጸለይበት በዕለተ ዓርብ ከጌታችን ጎን። ማየገቦ ማለት የጎን ውሃ ማለት ነው አይደለ? ውሃው እንድንጠመቅበት ነው፣ ደሙ ደግሞ እንድንጠጣው ነው። ስለዚህ ውሃውን ጸልየው አባቶቻችን ማየገቦ እንዳረጉት ማየገቦው ደግሞ ይጸለይና አሁንም ደግሞ ውሃ ይሆናል። ኋላ ሰው የማይረግጠው ቦታ ላይ ይቀበራል፣ ይፈሳል፣ ይደፋል ማለት ነው። በጥንቃቄ ባለው መንገድ እንደሱ ይሆናል። ስለዚህ ቤተክርስቲያን አበክራ የምታስተምረው ይሄኛውን በውሃ ይፈጸማል። ሌላው ደግሞ በእንባ የእንባ ጥምቀት፣ የደም ጥምቀት ይባላል አይደል እንዴ? ስለዚህ ይሄኛው የመፈጸሚያ መንገዱ ማለት ነው። እንደው ከሚያጠምቃቸው አተው ወይ ደግሞ በማይመች ሁኔታ ውስጡ ነው ልክ ያ እንባቸው እንደ ጥምቀቱ ነው ያገለግላቸዋል ማለት ነው። ከጥምቀት አይነቶች ጋር ይሆናል። አንዲት ናት ይቺ አንዲቷ ጥምቀት የምትፈጸምበት መንገድ ነው 3 እና 4 በነገራችን ላይ። ከዛ እንደውም ባሕረ እሳት ይላል። ምንድነው ባሕረ እሳት? ይሄ ውሃ ፍልተው የሚቀቅሉበት መንገድ፣ ያ የሚቀቅሉበት ውሃ ያም እንደ ጥምቀት ይሆናል። ስለዚህ የእንባ ጥምቀት አለ፣ የደም ጥምቀት አለ፣ የውሃ ጥምቀት አለ። እነዚህ የመፈጸሚያ መንገዶቹ ናቸው። በአንድ ላይ ግን ጥምቀት አንዲት ናት በሚለው ጥምቀት አንዲት ናት። አዎ የሚፈጸምበት መንገድ ብዙ ይሆናል በነገራችን ላይ። ለምንድን ነው አንድ መንግስት የሚወረስባት ናት ማለት ነው። ደም እኮ የነጩም የጥቁሩም የሴቱም የወንዱም ቀይ ነው አይደለ? እንባ የህፃኑም የሴቱም የወንዱም የትልቁም ምንድን ነው? እንባም አንድ ነው። ውሃም በነገራችን ላይ ውሃ፣ እንባ፣ ደም እነዚህ አይለወጡ
አንድ ናቸው። ስለዚህ አንዲቱን መንግስት እንወርሳለን አስብሎ ያስተረጉማል። ይሄ በማቴዎስ ወንጌል ምዕራፍ 3 ትርጓሜያችን ላይ በደንብ ተብራርቶ የሚቀመጥ ሀሳብ ነው ማለት ነው። እና አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት እንዳለ ብርሃን አለ ሐዋርያው ቅዱስ ጳውሎስ። አንዲት ጥምቀት ናት ይቺ። በነገራችን ላይ አንድ መሆኗ ብቻ አይደለም። በነገራችን ላይ የምትፈጸመው በቤተ ክርስቲያን ነው። የሚፈጽሙት ካህናት ናቸው። ከዚህ ውጭ ያለ ሰው ከፈጸመው ሻወር ነው የሚሆነው። በነገራችን ላይ ሰው ቀልዱን በደንብ ቀጥሎበታል። እውነት እንነጋገር ከተባለ ለምሳሌ በሚስጥራተ ቤተክርስቲያን ላይ መቀለድ በአንዳንድ ሰዎች ዘንድ አለ። ዶግማ በሆነ ጉዳይ ማለት ነው። ዶግማ በሆነ ጉዳይ ላይ እነሱ ከቀለዱ ማን አለብኝ ብለው እውነት እንነጋገር ከተባለ አይለወጥም። ስጋው ደግሞ አይሆንላቸውም። ለምን? በቤተክርስቲያን የሚፈጸመው በካህናት ነው የሚፈጸመው። የሚለውጠው እሱ ራሱ እግዚአብሔር ነው። ይቺ ሰዓት ምን ያክል የምታስፈራ ናት እያለ ይናገራል። እሱ በቁርባን ትምህርት ሌላ ሰፊ ሰዓት ያለው ነው ማለት ነው። በነገራችን ላይ ይሄ ነው የሚሆነው በጥምቀት ጉዳይ ላይ ያለው ሀሳብ። በእውነቱ ይሄ ነው እንግዲህ። ብዙ መፈጸሚያ መንገዶች አሉት። አማናዊ ጥምቀት፣ ምሳሌያዊ ጥምቀት አለ። ዋናው ሲጠቀለል ግን ይቺ ናት። እነ ቅዱስ ጎርጎርዮስ ዘእንዚናዙ የዮሐንስ ጥምቀት፣ የሙሴ ጥምቀት፣ የክርስቶስ ጥምቀት እንዲህ እያሉ ይዘረዝሩታል በነገራችን ላይ። እና ይሄ አማናዊ ምሳሌ ቢባልም የመፈጸሚያ መንገዱ በጣም የተለያየ ቢሆንም እንኳን ጥምቀት ግን አንዲት ናት ብለን እናምናለን። 40-80 ቀንም ጌታችን ሕፃናትን ወደ እኔ ይምጡ አትከልክሏቸው ያለውን ይዘን አዳምና ሔዋን ደግሞ በ40-80 ቀናቸው ኤልዳ ከምትባል ምድር ተፈጥረው በመጽሐፈ ኩፋሌ ምዕራፍ 4 ቁጥር 9 ላይ ወደ ገነት ስለገቡ ያን ለመዘከር ነው በነገራችን ላይ። ስለዚህ ይህንን ሀሳብ ቅርጽ ለማስያዝ ለመጠቅለል ጥምቀት አንዲት ናት። ሰው ሁለተኛ ከውሃና ከመንፈስ ካልተወለደ እሱ ራሱ ጠይቆ ነበረ። እንዴት ሊሆን ይችላል ሲለው አንደኛ መወለድን ነግሮ መወለጃውን ስላልነገረው ነው ይላል። ሰው ካፈጀ በኋላ እንዴት ሰው ወደ እናቱ ማህፀን ይገባል? የሚገርም ጥያቄ ነበር እንግዲህ እዛ ላይ የተነጋገሩትና ከዚህ ጋር ተያይዞ እንግዲህ በኤፌሶን መልእክት እንደተቀመጠው ሁሉ በሐዋርያው ቅዱስ ጳውሎስ መልእክት ላይ ጥምቀት አንዲት ናት። ያ የሚከናወኑ ደግሞ እንግዲህ ያው በውሃ እንዲሆን ነው እና የተነገረን በውሃ የሆነበትን ምክንያትም ከዚህ ጋር አያይዘው እንዲያስከዱት ፈልጋለሁ። በጣም ጥሩ ጥያቄ፣ ጥሩ ሀሳብ ነው። በነገራችን ላይ አንደኛ ውሃ በሁሉ ትገኛለች። ጥምቀትም ከጽንፍ እስከ ጽንፍ ትደርሳለች። ሌላው ውሃ በማያሂ ጊዜ በጥፋት ውሃ በኖህ ጊዜ ዓለም የጠፋበት ነበረ። ሰው ሁሉ የሚኖረው ትርክት እንደዛ እንዳይሆን ውሃ ዓለም የጠፋበት ነው እንዳይል፣ በነገራችን ላይ በውሃ ዓለሙን አጥፍቶት ነበር። በኋላ ደግሞ ዓለሙን አድኖታል በእሳት። እነዚህ አዳማ፣ ገዳማ፣ ሲባሆን፣ ሰዶም፣ ገሞራ የሚባሉ 5 ከተሞች አሉ አይደለ? በኦሪት ዘፍጥረት ምዕራፍ 19 እንደምናገኘው እሳት። ኋላ ደግሞ በአምሳለ እሳት ነው መንፈስ ቅዱስን የላከው። በነገራችን ላይ ሀሳቡ ራሱን ችሎ የሚነሳ በጣም ጥልቅ ጉዳይ ቢሆንም እንኳን እሳት መንፈስ ቅዱስ የላከላቸው ባረገ በ10ኛው ቀን ላይ ነውና 10ቱን ትእዛዛት ብትፈጽሙ ለማለት ነው። ህዋሳቶቻችሁን ብትጠብቁ። አፋዊ ህዋሳት እንዳለን ውሳጣዊ ህዋሳት አለን አይደለ? ስለዚህ እንደዛ ለማለት። ሌላው እነሆ በመንፈስ ቅዱስ ትበስላላችሁ። የበሰለ ነገር እንደሚስማማ በእሳት መላኩ ራሱ እንደዛ ነው። ሲቀጥል እሳት የበላው መሬት ምን ይሆናል ማለት ነው? ለእህል የተመቸ ይሆናል እና ሰውነታችሁ ለሚስጥር የተደላደለ የተመቸ ይሆናል ለማለት እሳትን ውሃን ከዚህ ጋር እናነሳዋለን ማለት ነው። ውሃም ዓለም የጠፋበት ነበረ። ስለዚህ በኋላ ዓለም የዳነበት ነው ለማለት ነው። ውሃ ቢጠጡት ያረካል፣ ቢታጠቡበት ያነጻል። ጥምቀት ታነጻለች ለማለት ነው። ሌላው ውሃ እሳት ያጠፋል። ጥምቀት ደግሞ ከገሃነመ እሳት ከሲኦል እሳት ታድናለች፣ ከገሃነመ እሳት ታድናለች ለማለት ነው። ውሃ መልክ ያሳያል። ጥምቀት ደግሞ መልክአ ሥላሴ ታሳያለች። ቅዱስ ዮሐንስ አፈወርቅ የማቴዎስ ወንጌል የሉቃስ ወንጌል ምዕራፍ 15 ያለበትን ክፍል ሲተረጉም ይሄ ድሪም ጠፋ፣ ከጠፉ ነገሮች አንዱ ድሪ ይለዋል። ድሪ ከሆነ ጌጥ ነው፣ ድሪም ከሆነ ሳንቲም ነው። ቅዱስ ዮሐንስ አፈወርቅ እኛ የእግዚአብሔር ሳንቲሞች ነን፣ መልክአ ሥላሴ የታተመብን ወይም የእግዚአብሔር ነረድ ወንግበር ሰብአ ነባርያን ወአምሳሊነ እንዳለው ያለ ነው። ስለዚህ ውሃ መልክ እንደሚያሳይ ጥምቀትም መልክአ ሥላሴን ታሳያለች። ውሃ አትክልት እንደሚያለመልም ጥምቀትም ነፍስን ታለመልማለች እየተባለ ይተረጎማል። ደግሞ ሰው የተሰጠው እውነት ለመናገር ውሃና ጊዜ ነው። ውሃ እንግዲህ ሁሉም ጋር ይዳረሳሉ ሌላ ጉዳይ ነው። ግን ውሃ ሁሉም ጋር ይዳረሳል ብለን የምናምነው ነው። ውሃ ለሁሉ የተሰጠ ነው። ስለዚህ ጥምቀትም ለሁሉም ናት ለማለት ነው። በወተት በማር ቢሆን በወይን ቢሆን እሱ ባለጸጋ ነው፣ ሁሉ የሱ ነው፣ በእጁ የተያዘ ነው እና እንደዛ አላረገውም።
እውነት ለመናገር ምክንያቱም ለማሳጣት ጭምር። አዎ ምክንያት ለማሳጣት። በነገራችን ላይ በሁሉ ይገኛል፣ ለሁሉ ይገኛል ውሃ። እውነት ለመናገር እንደው ስንዘክር እንኳን እኮ ሰው ወይን ጠጅ ጠላ መርጠ ስጥ አይደለም ቀዝቃዛ ውሃ ያለው መጀመሪያው እሱ ነው። እና በስሜ ቀዝቃዛ ውሃም ነው የሚለው። አዎ በስሜ ማቴዎስ 10:42 ያለው እንደውም የነብዩን የጻድቁን ዋጋ ያገኛል በስሜ በነብዩ በጻድቁ ስም ያን የሰጠ የዘከረ እያለ የሚናገረው ነውና ብዙ ማብራሪያ ያለው ተወሰነው በከፊል ግን ይሄንን ይመስላል ማለት ነው። መልካም እንግዲህ ወንጌሉ ላይ ቅድም ያቋረጥነው አለና ከውሃና ከመንፈስ ካልተወለዳችሁ የሚለውንም ያው አያይዘው በጣም ግሩም ጥሩ ሐሳብ ነው። እውነት ነው። ከስጋ የሚወለዱት እንደው ዮሐንስ ወንጌል ምዕራፍ 3 ቁጥር 1 እስከ 20 ይሄዳል ሐሳቡ ሲረዝም ሙሉ ይሄን ሐሳብ የተመለከተው ማለት ነው። እና እንደው እያንዳንዱን በጣም በሚገርም ሁኔታ እንዴ ሰው እንዴት እንዲህ ሊወለድ ይችላል ሲል አይ ከስጋ የሚወለዱት ልደት ረቂቅ ነው። ይሄን ይገርማል። እኛ ሁለት ልደት አለን ነአምን ክልኤተ ልደታት ይላሉ ሰለስቱ ምዕት ሁለት ልደት አለ ብለን እናምናለን። በጣም በሚገርም ሁኔታ አንደኛ ለጌታችን ሁለት ልደት አለው። በመጀመሪያ ደረጃ ጌታችን ቅድመ ዓለም ከእግዚአብሔር አብ ያለ እናት ድህረ ዓለም ደግሞ ከእመቤታችን ከቅድስት ድንግል ማርያም ያለ አባት ነው የተወለደው። አባ ጊዮርጊስ ዘጋስጫም ልደት ቀዳማዊ ታወቀ በዳህራዊ ልደት ይላል። የመጀመሪያው ልደት በሁለተኛው ልደት ታወቀ ይላል። በጣም በሚገርም ሁኔታ ቅዱስ ዲዮስቆሮስ ግን አንድ ነገር ይናገራል። በነገራችን ላይ ስለ ጌታችን ሁለት ልደት መኖር እኛም ሁለት ልደት ነው ያለን እመጣበታል። ምንድነው የሚለው? እናንተ የማታምኑ አሕዛብ ሆይ ለሰማይ ደጅ ለእግዚአብሔር ልጅ የለውም አይወርድም አይወለድም የምትሉ ኑ እኔን ጠይቁኝና ልንገራችሁ። ካህን ሊቀ ካህናት ለሐዋርያት ስልጣነ ክህነትን የሰጠ ሲሆን በቤተ ክህነት አልተወለደም። ንጉሥ ንጉሠ ነገሥት ለነገሥታት ከወርቅ የተቀጠቀጠ ዘውድን የሚያቀዳጃቸው ሲሆን ደግሞ በቤተ መንግስት አልተወለደም። እኛ የኖርነው ኑሮ ለመቅመስ ብሎ በከብቶች በረት ተወለደ እንጂ ይልና እነሆ በበረት ወለደችው ይላል። ቅዱስ ያሬድ በለሶን ይለዋል። ቆጽለ በለስ ይላል። የበለስ ቅጠል አለበሰችው ይላል። በግርግም አስተኛችሁ። ግርግም ዝቅ ያለ ነው። ከፍ ካለ ቦታ የመጣውን አዳምን ለማንሳት ስትል ለማዳን ስትል ግርግም ዝቅ ያለ ቦታ ነው። የተናቀ ቦታ ነው። የከብቶች ማደሪያ ነው ግርግም። ስለዚህ ግርግም ዝቅ ያለ እንደሆነ እነሆ አዳም ከክብሩ በወረደ ጊዜ አዳምን ለማንሳት ስትል ለማዳን ስትል በዚህ ተወለድክ በግርግም አስተኛችሁ። ከዛ ቆጽለ በለስ ወይም የበለስ ቅጠል አለበሰችው። አዳም የተቆረጠ ቅጠል ለብሶ ግንኙነቱን ካንተ ጋር አቋርጦ ነበረ። አንተ የተቆረጠ ቅጠል ለብሰ ግንኙነታችሁን ታስቀጥላላችሁ ስትል ሌላው አውራጣቱን አሰረችው ይላል። ምን ማለት ነው? አንደኛ ክብር ይግባውና አንተ ታስረ የታሰረውን አዳምን ታስፈታለህ ስትል አውራጣቱን አሰረችው። ሌላው አይሁድ እጅህን እግርህን አስረው በቀራንዮ አደባባይ ይሰቅለዋል ስትል አውራጣቱን አሰረችው። ሌላው ግን የወለድኩትን አይቼዋለሁ፣ ዳስሼዋለሁ፣ ጨብጬዋለሁ የወለድኩት ምታት አይደለም ስትል አውራጣቱን አሰረችው ይላል። ስለዚህ ሁለት ልደት አለው ጌታችን እውነት ለመናገር። ሌላው እኛ ሁለት ልደት አለን። ይሄን ደግሞ ቅዱስ አትናቴዎስ በቅዳሴው ያነሳል። ምንድነው የሚለው? እኔን አንድ ነገር ይደንቀኛል ይላል። የወንዱን ዘር ወስደ በሴቷ ማህፀን የዕለት ጽንስ አድርገ ትቀርጸዋለህ። ይሄ እጅግ ይደንቀኛል። ይሄ ሲደንቀኝ ረቂቅ በሆነ ሰፋድል የእንግዴ ልጅ ትጠቀልለዋለህ። ይሄ ሲደንቀኝ ፈሳሽ በየት በኩል እንደሚገባለት አንተ የምታውቀው አንተ ብቻ ነህ። ይሄ ሲደንቀኝ የበላችሁ ተጭኖ ድንጋይ ሆኖ መርግ ሆኖ የጠጣችሁ አንዝዞት ትንብሎት ጎርፍ ሆኖ እንዳይወስደን አለ። ጠባቂ በሌለበት ቦታ በዛ በእናታችን ማህፀን ውስጥ የጠበከንን መጠበቅ ባሰብኩ ጊዜ እጅግ ይደንቀኛል። ይሄ ከአባት ዘር ተከፍሎ ከእናት ደም ተቀላቅሎ የምንወለደው ልደት ነው። የስጋ ልደት ነው አንድ ልደት። ሁለተኛው ልደት ደግሞ ምንድን ነው? በ40 በ80 ቀን ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ይላል ጌታችን። አስረግጦ ነው የነገረው። በነገራችን ላይ በ40 በ80 ቀን እንመጣና ወደ ቤተ ክርስቲያን አጠምቀከ በአብ አጠምቀከ በወልድ አጠምቀከ መንፈስ ቅዱስ ወይኩን ስመከ እገሌ፣ በአብ በወልድ መንፈስ ቅዱስም አጠምቃለሁ ስም እገሌ ይባል። ወደ ቤተ ክርስቲያን ስንመጣ ስም ይወጣ። ገብረ ማርያም፣ ኃይለ ማርያም፣ ገብረ ሚካኤል መብቷ ነው። በነገራችን ለቤተ ክርስቲያን ስም የማውጣት ሰው ለወለደው ስም የማውጣት መብት አለው። ከፈለገች እናት ሌላ ስም ማውጣት ትችላለች፣ አባት ሌላ ስም፣ አያት ሌላ ስም፣ ከፈለገ ጎረቤት ሌላ ስም መብቱ ነው። እኔ ይሄልሽ ይችልሽ እከሌ ማለት ነው የምፈልግ ማንም ስም ማውጣት ይችላል። አንድ ሰው 10 ስም ሊኖረው ይችላል፣ መብቱ ነው።
ቤተክርስቲያን ደግሞ መብት ስላላት ገብረ ማርያም ኃይለ ማርያም ብላ ትሰይማለች እንዴ። ወንድ እኮ ላገባት ሚስት እኮ ስም ያወጣል፣ ይጠራታል። ሂዶ ስራ እንደሚደረገው እንደየአካባቢው ዳቦ ቆርሶ ተሰብስቦ ተመርቆ ስም ያወጣል እኮ ባል፣ ቤተሰብም ያወጣል። ባል ደግሞ የራሱ መጠሪያ ያለው ለሚስት። ሚስትን ወርሷላ ባል። ሚስት እንደ ሀገር ናት፣ ባል እንደ ንጉስ ነው፣ ወርሷታል። ስለዚህ ቤተክርስቲያን መብት የለሽም አትባል ማለት ነው፣ ስም ታወጣለታለች። በነገራችን ላይ አዲስ ስም የሚወጣለት ሰው መች ነው? አንደኛ በ40 ቀኑ ሲመጣ አዲስ ስም ነው። ይሄ ካለማዊ ስሙ ይሄ ስመ ጥምቀት የሚባለው ማለት ነው። ሌላው ሲመነኩስ ሌላ አዲስ ስም። መነኩሴ ሀገር የለውም፣ ወገን ዘመድ የለውም። እንደውም መነኩሴ ሀገር የት ነው ተብሎ አይጠየቅም። በነገራችን ላይ በግብፃውያን ስርዓት እንደውም አንድ ታላቅ መምህር ሲሉ እንደሰሟቸው አንዲት ኢትዮጵያዊ መነኩሴ አግኝቼ አገርሽ የት ነው እንዲህ ስላት፣ አይ እኔም ቀኖና ይሰጠኛል ይሄን ከተናገርኩኝ። ጽኑ ነው። እንደው እንግዲህ ግብፃውያንን እኛ ብዙዎች ነን እውነት ለመናገር በክርስትናው፣ ግን ግብፃውያንን እንዳብነት ስጠቅስ እኔ ትንሽ ወይ መንፈሳዊ ቅናት እቀናለሁ ወይ ብቻ ወይ እንደው እንደነዛ ብሆን እላለሁ። እኛም ጋር መሆን ነው እንጂ እውነት ለመናገር የአባቶቻችን ስርዓት ይሄ ነው። እና አንድ አዲስ ስም ከሚወጣበት መካከል ይሄኛው ስለሆነ ከስጋ የሚወለዱት ምንድን ነው አለ? ስጋ ነው፣ ግዙፍ ነው፣ የገዘፈ ነው። ከመንፈስ የሚወለዱት ደግሞ ምንድን ነው አለ? ረቂቅ ነው፣ መንፈስ ነው፣ የረቀቀ ነው። ነፋስ ድምፁን ትሰማለህ፣ ወዴት እንደሚነፍስ አታውቅም። ዛፉን ሲያወዛውዝ ባህሩን ሲገስጽ ትሰማዋለህ እንጂ አይደለ? ሀብተ ኤልያስ በኤልሳ ላይ ሀብተ ሙሴ በኢያሱ ላይ እንዳደረ ትንቢት ሲያናግር ምስጢር ሲያስተረጉም በዚህ ይታወቃል እንጂ። በነገራችን ላይ በቤተክርስቲያናችን መምህራን ሲሾሙ ሀብተ ክርስቶስ በሐዋርያት፣ ሀብተ ኤልያስ በኤልሳ፣ ሀብተ ሙሴ በኢያሱ፣ ሀብተ ጳውሎስ በጢሞቴዎስ፣ ሀብተ ጴጥሮስ በቀለሚንጦስ ላይ እንዳደረ የመምህራን በረከት ባንተ ላይ ይደር የተባለ ሰው አንደኛ እሱ ራሱ መናፍቅ ሸቃጭ አይሆንም። ሁለተኛ ነገር ደግሞ መናፍቃንን አያፈራም። ማለት ይሄ የተሰነገለ እውቀትና ሕይወት እንደ መርፌና ክር እንደ ነፍስና ስጋ የተሰናሰሉለት ፈቃደ ስጋው ለፈቃደ ነፍሱ ፈቃደ ነፍሱን ለፈቃደ እግዚአብሔር ያስገዛ ይሆናል ማለት ነው። በነገራችን ላይ በቃ የተሰነገለ ይሆናል ማለት ነው። ጥንቅቅ ያለ ይሆናል። ምን ከሆነ እንዲህ የተመረቀ እውነት እንነጋገር ከተባለ እንደነ ጢሞቴዎስ እንደነ ቀለሚንጦስ እንደ ቅዱሳን ሐዋርያት እንደነ ኤልሳ እንደነ ኢያሱ ነው የሚሆነው። አያችሁ ከክርስቶስ የተማሩ ናቸው ሐዋርያት። ከጴጥሮስ ከጳውሎስ ከሙሴ ከኤልሳ የተማሩ ናቸው ሌሎቹ ያነሳ ናቸው። እንደዛ ይሆናሉ። እና ስለዚህ የረቀቀ ነው። ሚስጥር ሲገልጽ ትንቢት ሲያናገር መንፈስ ቅዱስን ትረዳዋል። ይሄ ብነግርህ እንዴት ልትረዳው ትችላለህ ብሎ ገርሞታል እሱ ራሱ እንዲህ ሰው ካረጀ በኋላ። እና እንደውም በነገራችን ላይ ኒቆዲሞስ ከተማረው ትምህርት ሁሉ በፊት ማለት ነው ያልተማረው ትምህርት እሱ ጥምቀትን የተማረ ከጌታችን በጣም በሚገርም ሁኔታ። በነገራችን ላይ ቀላል አይደለም ኒቆዲሞስ በእውነቱ። ስለዚህ ይህን ይመስላል ከዋና ከመንፈስ የሚለው መምህራችን። መልካም የተወደዳችሁ ተመልካቾቻችን እንግዲህ በመርሃ ግብራችን ብዙ እያተረፋችሁ እንደሆነ ባለሙሉ ተስፋ ነን። እንግዲህ ዛሬ ኒቆዲሞስ ላይ ደርሰን ይህንን ኒቆዲሞስን ከመምህራችን መምህር መሰረት አሸነፍ ጋር በዚህ ልክ መርሃ ግብራችን እያስኬድን እንገኛለን ማለት ነው። እንግዲህ መምህራችን ከዚህ ጋር ተያይዞ እንግዲህ ምእመናን ይህንን ጾምስ እንዴት መጾም አለባቸው ይላሉ? በጣም ጥሩ ነው። እንደው አሁን በተለይ በየሳምንቱ በነገራችን ላይ ታሪኩ የተፈጸመው አሁን በምናስበው ቀን እኮ ሆኖ ላይሆን ይችላል። ግን ቅዱስ ያሬድ ምን አለ? ይሄንን እዚህ ላይ ብናስበው፣ ይሄንን እዚህ ላይ አሁን ለምሳሌ ገብረኄር ብለን የቸር አገልጋዮችን ወይ ደግሞ እግዚአብሔር ገብረኄር ገብረ ምህመን ገብረ ሀካይ እንደዚህ ይላል ወደ ለገዳማውያን ለዓለማውያን። እዛ ደግሞ በጣም ለክፉዎች እንደዚህ ይሰጣል። ባጭሩ ለበጎና ለክፉ ባሪያ አገልጋይ ብለን ብንሰጠው ይሄ ይወሰናል እያለ እያንዳንዱን መጻጉም ሲል ኒቆዲሞስም ሲል እንደው ኒቆዲሞስን ጠቅለን ወደዚህኛው ሀሳብ እንዴት እንጹም ለማለት በጣም ከኒቆዲሞስ የምንማራቸው በጣም ብዙ ነገሮች ናቸው። ነገራችን ላይ እንደው ከኒቆዲሞስ እየተማርን እንጹም። በመጀመሪያ ደረጃ እንዴት እንጹም ምእመናን እንዴት ይጹሙ ከተባለ ኒቆዲሞስ አንደኛ በዮሐንስ ወንጌል ላይ ብቻ የሚገኝ ሰው ነው። ስለ ኒቆዲሞስ የነገረን ዮሐንስ ወንጌላዊ ነው። የዮሐንስ ወንጌል ላይ 3 ጊዜ ነው የሚገኘው። በነገራችን ላይ አንደኛ
አሁን ስንነጋገርበት በቀንጨብ አድርገን ሙሉ ላናይ እንችላለን። እውነት ለመናገር ሙሉ ማብራሪያውን የዮሐንስ ወንጌል ምዕራፍ 3 ላይ ይገኛል። እዚህ ላይ በደንብ ያለው ስለ ጥምቀት የተማረው በደንብ እውቀት የሰነቀበት ክፍል ነው። እንደውም ወደፊት የሚጠነክርበትን ነገር ያገኘው እዚህ ላይ ነው። በነገራችን ላይ ሌላ ሁለተኛ ላይ የዮሐንስ ወንጌል ምዕራፍ 7 ቁጥር 50 ላይ ነው የምናገኘው። እዛ ላይ ደግሞ አይሁድ ጌታችንን ሂዱ ይዛችሁ አምጡት ብለው ወታደር ይልካሉ። እዛ በኋላ ጌታችን ሲሄዱ እያስተማረ ነው። አይ በቃ ትምህርቱን እንስማ ብለው ተቀመጡ። ትምህርቱ ሲያልቅ ረስተውት የተላኩበትን ነገር ሄዱ። እየጠበቁ ነው ያመጣሉ ብለው እነዛ ጸሐፍት ፈሪሳውያን፣ እንግዲህ ረበናት አይሁድ ታላላቆቹ ከሳሾቹ እንደው እውቀት ለኛ በላይ ካሳር ነው ብለው ልብሳቸው ላይ ጠቅሰው ነቅሰው የሚሄዱት ማለት ነው። እና አመጣችሁት ሲላቸው ምኑን ረስተውታል። ከዛሳ አይ አምጡ ያልናችሁን እንደሱ የሚያስተምር ሰምተን አናውቅም። ምዕመናን እንዲያነቡት ጋብዛለሁ። በነገራችን ላይ የዮሐንስ ወንጌል እንደው ምናለ ቁጥር 50 ያልኩት ኒቆዲሞስን ብቻ ያለበትን ቦታ ለመጥቀስ ነው እንጂ እዛ ላይ እና በቃ እንዴት ከገሊላ ከገጠር የተናቀ ሰው የተናቀ ነገር እግዚአብሔር ትልቅ ስራ ሲሰራ በትንሽ ሰው ላይ አድሮ ነው ይባላል። የተናቁ ነገሮችን ነው ሲመርጥ የምናየው። በነገራችን ላይ በሰው ዘንድ የተናቁ ሰው ዝቅ የሚያደርጋቸውን ነገሮች እንዴት ከዛ ይወጣል ምናምን እያሉ ያጉረመርማሉ። አይገርምም? በዚህ ጊዜ ማን ነበረ? ኒቆዲሞስ ነበረ። በነገራችን ላይ 3 ነገሮች አልከለከሉትም። እንደው አሁን ምዕመናን ከኒቆዲሞስ ምን ተምረን ይሄን ጾም ይሄን ሳምንት እናስብ በተለይ ነው በነገራችን ላይ እና 3 ነገሮች አልከለከሉትም። ማንን? ኒቆዲሞስን። ሐሳባችን እሱ ላይ ስለሆነ አንደኛ ምን አልከለከለውም? ባለጸግነቱ እውቅናው አልከለከለውም። ሀብቱ አልከለከለውም። ስልጣኑ አልከለከለውም። እውቀቱ አልከለከለውም። ሶስቱ አልከለከሉትም አይደል? ወደ ጌታችን ለመምጣት በጣም በሚገርም ሁኔታ ለጌታችን 3ቱን አልከለከለም። 3ቱን ሰጥቷል። ምኑን አትሉም? አሁን እውቀቱን ሊሰጥ ነው። ሂዱ አምጡ ሲባሉ እንዴት ትታችሁ ትመጣላችሁ ብለው ሲረበሹ እነዛ ታላላቆቹ አይ እንደው ሳይመረምሩ መፍረድ አይከብድም፣ ሕጋችን እንደዛ አይልም ብሎ አንቀጽ ነው የጠቀሰው። በነገራችን ላይ አንተም ከገሊላ ነህ እንዴ አሉት። ስብሰባ የበተነ ሰውን ኒቆዲሞስ ምን ጠቅሶ? አንቀጽ ጠቅሶ፣ ያውም የሕግ አንቀጽ ጠቅሶ ተሰብስበዋል። ቆይ እስኪ ያምጡት ልከናል የሚያመጡትን እያሉ ነበር አይደል እንዴ? እሱ ስብሰባውን ቢያንስ ሰው በሃይማኖት የሚመጣን ነገር ባለመቀበል መከላከል ቢያቅት አይ አባቶቻችንም አይተቹም፣ አይነቀፉም፣ ስርዓተ ቤተክርስቲያን አይነቀፍም ብለን አፍ ማስያዝ መቻል እንኳን አለብን ማለት ነው። በነገራችን ላይ ጠቅሰን ከምናቃት ጥቂት ነገር እውቀቱን ሲጠቀም እናያለን። ያኔም የተጠቀመ እኮ እውቀቱን ነው። ሰው ሁለተኛ ሲወለድ እሱ አያውቅም፣ እውቀት ነው ይሄ። ትንሽ ደግሞ አሁን የበሰለ እውቀት አለው። ተማረ፣ አይ አረቀው፣ አስተካከለው ጌታችን። እንደውም አለስልሶ ነው ያረቀው። አንተ የአይሁድ መምህር አይደል? አለስልሶ ማለት ነው። አለስልሶ ገሰጸው በነገራችን ላይ እና አሁን ደግሞ አንቀጽ ጠቀሰ። ከዛሳ ምኑን ደግሞ እንደሚጠቀም የሌላ ቦታ የምናገኘው የዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ እናገኘዋለን። 19:30 ጀምሮ የሱ ታሪክ ደግሞ አለ። በነገራችን ላይ እዛ ላይ የምናገኘው ምኑን ነው? አሁን እንትኑን ሊጠቀም ነው፣ ስልጣኑን። ጌታችን በተሰቀለ ጊዜ ነው። ዮሴፍና ኒቆዲሞስ አይደሉ? ልክ ሂዶ የጌታዬን ስጋ ስጠኝ፣ ወደ የላ አስገባው፣ ወደ መቃብር። በነገራችን ላይ ክፉ ናቸው አሁን ክፉ ነው ብለን አባቶቻችን ከምናማ ምንም ክፉ ቢሆኑ የጌታዬን ስጋ ስጠኝና ወደ መቃብር ወደ ላስገባው ልቁረብ ማለት አለብን። በነገራችን ላይ እንደው አይኑ ለጠቢብ በዲበ ርእሱ ይላል መፍቀሬ ጥበብ ሰለሞን። በነገራችን ላይ እንዴ ኒቆዲሞስ እኮ ክፉ ከተባለው ከማን ከጲላጦስ የጌታችን ስጋ ለምኗል። ይሄ ብቻ አይደለም። በነገራችን ላይ ከክፉዎች ለምነን የምናወርደው ከክፉዎች ለምኑ አውርዶታል። ምኑን? ስጋውን። ቤተክርስቲያን መስቀል ላይ ናት ላውርዳት ብሎ መጠየቅ እኮ ያስፈልጋል። ሁሉ ህዝቡ መስቀል ላይ ነው ላውርደው ብሎ የጮኸ አንድ አናይም። እውነት ለመናገር ይሄን እንማራለን። ምዕመናን ይሄን ይማራሉ። በነገራችን ላይ ምኑን ተጠቀመ? አሁን ደግሞ ስልጣኑን።
ምን አይነት አሁን ስናነበው ቀላል ነው። ምን ደፋር ቢሆን ያ ሁሉ ህዝብ በተሰበሰበበት ከጎኑ አንድ ሰው ባልነበረበት ጊዜ ኢየሱስ ክርስቶስ መስቀል ላይ ነው ይህን ስጋ ስጡኝ ብሎ መጠየቅ ራሱ በጣም ወንጀል ነው። ሌሊት አይደል የሚመጣው? ለሱ ሌሊት ጉዳይ አይደለም። እንዳውም እሱ ከመጣበት ሌሊት ማን ነው? አርብ ነው ሌሊት አይደል እንዴ? እሱ ጉዳዩ አይደለም። አርብ እኮ ሌሊት ነው። ያኔ ቀኑ ሌሊት ሆኗል። ከእጁ በረከት የነጠቀ ህብስት የነጠቀ ጤንነት የነጠቀ ምን ያልነጠቀ ያልወሰዳለ። በነገራችን ላይ ምዕመናን እንደሚማሩት የቅዳሴ ጸበል ብቻ ነጥቆ፣ ትምህርት ብቻ ነጥቆ፣ ቁርባን ብቻ ነጥቆ መሮጥ አይደለም። ቤተኛ መሆን፣ ምን ላድርግ፣ ምን ላግዝ። አሁን ትልልቅ ጉባኤ ሲዘጋጁ አያለው አንዳንዴ ይሄ ሳውንድ ሲስተም የሚያስተካክሉ ወጣቶች ይሄ ባለሙያዎቹ ሲፋጠኑ ገንበድ እንኳን መዘርጋት ሶኬት እንኳን መያዝ ክህነት አይጠይቅም አይደል እንዴ? ምን ላርግ ምን ልርዳ ማለት አለማል። ቤተኛ መሆን በነገራችን ላይ እኩል ነው በነገራችን ላይ። እና ምዕመናን ከኒቆዲሞስ በጣም እንደው አሁን ይሄን ጾም እንዴት እንጾም በቃ ይሄን ሳምንት እንኳን በደንብ ለማሰብ ኒቆዲሞስን እንድንማር ያደርገው ቅዱስ ያሬድ ምኑን ተጠቀመ? አሁን ቅድም እውቀቱን አሁን ምኑን ስልጣኑን። አይገርምም? ሀብቱን ሊጠቀም ነው። የተልባ እግር ልብስ ማለት ያማረ የተወደደ ልብስ ማለት ነው። ባለጸጎች የሚገነዙበት ቦታ ላይ ተጠቅሳለች። እንደው ብዙ ቦታ ላይ እውነትዎትን የትንሳኤው የስቅለቱ አካባቢ ወደ መጨረሻው ወንጌል ላይ ይሄ ያለ ታሪክ ላይም ሉቃስ ላይም ተቀምጦ የባለጸጋ ሉቃስ 16 ያለው ታሪኩ የብሉይ ኪዳን ነው እንድንማርበት የመጣ ነው። እና የባለጸጋ ደረጃ ማለት ነው። ያ ልብስ ያለው የባለጸጎች ብዙ ጊዜ ትጠይቃለች። እንደውም እቺ ምንድነው የተልባ እግር ያማረ የተወደደ ልብስ ማለት ነው። ይሄ አሁን እንግዲህ አይደለ እንዴት የተወደደ ልብስ አለ። ይሄ ልብስ ብራንድ ነው ይባላል አይደለም እንዴ? ወይም ደግሞ ደረጃውን የጠበቀ እንደማለት ነው። እንኳን እንደዚህ አሁን ብዙ ጊዜ የግሪኩ የውጭ ልብሶች አሁን ለአገልግሎት ካባ፣ ቀሚስ ምን ስንፈልግ ወይም ልብሰ ተክህኖ የውጮቹ ትንሽ ውድ ይሆናሉ እና ደረጃውም ማቴሪያሉም የተሰራበት ነው ለማለት። እና የተልባ እግር ማለት ተልባ የምታውቁ ሰዎች ምናልባት ሁሉንም ማለት አይደለም ይቅርታ፣ ተልባ የምናውቀው ተልባ አይደለም። የዛ ሳሩ አይደለም፣ አገዳው አይደለም፣ ገለባው አይደለም። ያማረ የተወደደ ልብስ ነው የተልባ እግር ልብስ። ባለጸጎች ብቻ ነው ያ። ባለጸጋ ስለሆነ እሱ ጌታችን የተገነዘውም አሁን በሰው ልብስ ነው። ሲወለድም በተአምራት የምታድግ ስፌት የሌላት ቀሚስ ነበረች፣ በሷ ነው። ሁሉ አህያውም የሰው ነው። በሆሳዕና ጊዜ ብሩክ ዘይመጽእ በስመ እግዚአብሔር እየተባለ ሆሳዕና በአርያም እየተባለ የተቀመጠባት አህዮቹ የሰው ናቸው። ሌላ ትርጉም አለው እንጂ እናቲቱ አህያ የአዳም ሔዋን፣ ልጅቱ አህያ የደቂቀ አዳም እንደዛ እንጂ ሁሉ መቃብሩም የሰው ነው። በነገራችን ላይ ከድንጋይ የተወቀረ ነው። በጣም ውድ ሐውልት እንደምንለው ያለ ነው። አሁን በነገራችን ላይ ልክ ተመርጦ በደንብ ደረጃውን የጠበቀ ነው እና ስለዚህ ምኑን ተጠቀመ ደግሞ አሁን የእሬት ቅልቅል አመጣ ይላል። ለመግነዝ የሚሆነውን ነገር ማለት ነው። ባጭሩ እንዳለ አሟጦ ያለ የተወደደ ነገሩን ሰጠ። እውቀቱን የሰጠ ስልጣኑን የሰጠ ለሀብቱ አልሰሰተም። በሌሊት የመጣ በፊት ሌሊት መጥቶ ለመማር የመጣ ቀኑ ጨለማ በሆነ ጊዜ አሁን አራቀም። በነገራችን ላይ ሰንበት ቢገባ ኑሮ አያወርዱትም፣ እዛው እንዲያድር ነው። አይቻልም በእነሱ ስርዓት። ሰንበት ገባ ሊሉ ነው። በእንጨት ላይ ተሰቅሎ ያደረ የተረገመ ነው እንዲሉ ነው። አያያዙንም አሰቃቀሉንም አገዳደሉንም ሁሉን ነገር ምን ለማድረግ ነው? በጣም መቀለጃ ሊያደርጉ የተነሱ ነበሩ አይሁድ። በነገራችን ላይ ታግሎ ነው ሂዶ የጌታዬን ስጋ። እሱም በነገራችን ላይ በጣም ተቀባይነት ያለው ሰው ስለሆነ ነው ንጉሱ ራሱ እሺ ያለው። ቀጥ ብሎ ሂዶ ይሄ ይውረድ ይሄ ይብቃ የሚል ሰው ያስፈልጋል። በዚህ አጋጣሚ በነገራችን ላይ ኩሉ ጻድቅ በጊዜ ርቱ ይላል ቅዱስ ዳዊት። ሲመቸውማ ሁሉም እኮ ችግር የለውም። በመከራ ጊዜ ነው። ሲመች የእናት ተስካሪ የአማት ተስካሪ ይወጣል፣ ሳይመች የእናትም ይቀራል የሚባል አባባል አለ። ሲመችማ እኮ ችግር የለውም፣ ሳይመች ነው። አገሪቱ አርብ ላይ ናት። አሁን በነገራችን ላይ መስቀል ላይ ናት። ቤተክርስቲያኒቱ መስቀል ላይ ናት። ሁሉ ነገር በዚህ ጊዜ መገኘት ይሄ ብፁዕ ያሰኛል። በነገራችን ላይ ቅዱስ ዳዊት እንደው እንደዘመረው ብፁዕ ዘይወረ በምክረ ረሲያን ወዘይቆመ ውስተ ፍኖተ ኃጥአን ወዘይነበረ ውስተ መንበረ መስተሳሊቃን እያለ የተናገረው ነው መዝሙር 1 ላይ። እንዲያ እያለ ይቀጥላል ሙሉ ሐሳቡ። ሶስቱ አልከለከሉትም አይደለ? ሶስቱን አልከለከለም። ሁሉን ተጠቅሟል። የተለየ ሰው ነው። ይሄን እያሰብን ክርስቲያኖች እዚህ ይሄን እንዲማሩ ነው ሐሳቡን እዚህ ላይ
በነገሮት ላይ ማስፋት የፈለኩት ወደ ቤተክርስቲያን እንኳን ስንገባ ቀኝና ግራ ያለው ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት ማኅደረ መለኮት ወመስተስርያ ኃጢአት ምሳሌው ምስጋድ ብለን ከገባን በኋላ ይሄ መቃኖቹን የቆሙትን የቤተክርስቲያኑ በር ላይ የዮሴፍና የኒቆዲሞስ ናቸው። በነገራችን ላይ በቅዳሴ መካከል እንግዲህ ህብስቱን ስጋ አምላክ ወይኑን ደም አምላክ የሚያደርገው እሱ ራሱ ኢየሱስ ክርስቶስ ነው። ህብስቱን አነሳ፣ ከተራ ህብስትነት ለየ፣ አመሰገነ፣ ሙሉ ቅዳሴ ቀደሳችሁ ነው የምለውጥላችሁ። ዮሴፍና ኒቆዲሞስን ይሄን የሚራዳኝን ካህን ይለዋል። ሰራዩ ካህን ንፍቁ እንዳቆን እነሱ ናቸው። በነገራችን ላይ ይንደስ ሁሉ ነገር ላይ ኒቆዲሞስ ቀላል ሰው አይደለም፣ በጣም ቀላል አይደለም። ቅዱስ ዮሐንስ ደግሞ የተመረጡ ሁሉም ወንጌል የተመረጠ ነው። በጣም ለየት ያለ እንደው ሌላው ላይ ተብራርተው የማይገኙትን ለማለት ነው። ሶስቱን ቦታ ላይ 3 ጊዜ ጽፎታል። ምዕራፍ 3 ላይ፣ ምዕራፍ 7 ላይ፣ ምዕራፍ 19 ላይ እና በነገራችን ላይ ከኒቆዲሞስ ይሄንን እየተማርን ከኒቆዲሞስ ይሄንን ተምረን ይሄን ጾም እናስበዋለን ማለት ይሄን ሳምንት እንኳን በሱ መታሰቢያ እናደርገዋለን። ግን ሁሌ በህይወታችን ኒቆዲሞስ ይነሳል። በነገራችን ላይ ይሄ ነው። ስለዚህ ይሄንን ማድረግ አለብን። እንግዲህ ጾም ከጸሎት ጋር ነው የሚሆነው። ጾም ከምጽዋት ጋር ነው የሚሆነው። ይሄንን መቼስ ሌሎች መምህራን አብራርተውታል። ሁሌ የሚታወቅ ነው። ጾም ከስግደት ጋር ነው የሚሆነው በነገራችን ላይ። ስለዚህ ምዕመናን ይሄንን እያደረጉ እንዲጾሙ እንደ አንድ ታናሽ ቤተክርስቲያን ልጅ እመክራለሁ ማለት ነው። መልካም። እንግዲህ ይህንን የኒቆዲሞስን ታሪክ ከጾም ጋር ስናያይዘው በጣም ወደ ውስጣችን ገብተን ራሳችን እንድንፈትሽና በሱ ታሪክ ውስጥ በጣም ብዙ እንማራለን። በጣም ደስ የሚል አገላለጽ ነው። ምክንያቱም ምዕመናን ይህንን ጾም መጾም እንዴት አለባቸው ሲባል የሚነሱት የተለመዱ ነገሮች ናቸው። ዛሬ በተለየ መልኩ ተነስቷል ማለት ነውና በጣም የሚገርም ነው። የተወደዳችሁ ተመልካቾቻችን እንግዲህ መርሃ ግብራችን እንደዚህ እያልን እያገባደድን እንገኛለን ማለት ነው። መምህር ከዚህ ጋር ተያይዞ እንግዲህ እርስዎ በሶሻል ሚዲያው በተለይ በርከት ያለ አገልግሎት ሲሰጡ ብዙ ሰዎችን ሲያስተምሩ ተመልክቻለሁ። በዝናም ደግሞ ብዙ ሰዎችን ከሌላ ቤተ እምነትም እንደመለሱ ጭምር መረጃው አለኝና ሶሻል ሚዲያ ላይ ወንጌል መስበክ እንዴት ነው? መልካም። እንደው ለትችት እጃቸውን የሚሰነዝሩ ሰዎች ይኖራሉ። እውነት ለመናገር አንዳንድ ጊዜ እኔም ባየሁበት አጋጣሚ መነኩሴ ደግሞ እዚህ ላይ ምን ይሰራል የሚሉ እዚህ ላይ ምን ይሰራላችሁ የሚሉ እነሱ ምን ይሰራሉ? በጣም ደግሞ እኮ በጣም በሚገርም ሁኔታ ሀሳቡን ነጡን እንዲያው እዚህ ላይ ትኩረት ላድርግ ብዬ ነው። ነጡና በደንብ አግኝቼው ከሆነ እና ይኸውላችሁ መረብ የሚጣለው አሳ ወዳለበት ነው። በነገራችን ላይ ደግሜ እላለሁ፣ መረብ የሚጣለው አሳ ወዳለበት ነው። ለምሳሌ ቅድም ጥምቀት በሁሉም ናት እንዳልን፣ በነገራችን ላይ ጠረፍ ውስጥ የሚኖሩ ሰዎች ይኖራል። ይሄ ጠረፍ የሚባለው እንግዲህ ቤተክርስቲያን የሌለበት ሊሆን ይችላል፣ መምህራን የማይደርሱበት ሊሆን ይችላል። ሲቀጥል አሁን በአረብ ሀገር ያሉ እህቶች ወንድሞች አሉ። ምናልባት መምህራን ወደዛ እየሄዱ ወንጌል አዳርሰው ይሆን አይሁን እንግዲህ አላቀውም፣ የውጭውን ዓለም ስለማላቀው ነው ለመናገር። ለምንድን ነው ከሆነ ሰየው ጥሩ ነው፣ ግን ተውት ውጭ እዚህ እኮ ያልተደረሰበት እኮ አለ። እውነት ለመናገር ሲነግሩን በጣም አለ፣ በጣም በሚገርም ሁኔታ ማለት ነው። ግን ደግሞ ይሄ በረሃ ያሉ አይደል ያልኩት፣ ውጭ ያሉ አይደል ያልኩት፣ በጣም ሌላ የሶሻል ሚዲያ በረሃ ውስጥ የገቡ ሰዎች ደግሞ አሉ። እዚህ የሆሳዕና ታሪክ ላይ እንደውም ፍትሕ ወኖ አምጽእ ወሊተ ይላል። ሂዱና ፈታችሁ አምጡልኝ ይላቸዋል። የሚፈቱት ሐዋርያት የካህናት ናቸው። ጫካው የሲኦል ነው። አሳሪው የዳቢሎስ ነው። ማሰሪያው የማይሰራ ኃጢአት ነው። የታሰሩት አህዮች የኛ ምሳሌ ናቸው። ነገራችን ላይ በሱስ ውስጥ የታሰረውን ማለት ነው። እዛ ውስጥ እየገባችሁ እንዳውም የሚደንቃቸው እዚህ ሶሻል ሚዲያ ላይ ገብተን ሰው የሲሻ ቤት እየገባ ይሄ ምንድነው የሚባለው ይሄ ሱስ ያለበት ቦታ እዛ እየገባ በዛ አዲክት ኳስ በማየት ብቻ የነወለለውን ከዛ እየገባ ራሱ ማውጣት ይጠበቅብን ነበር። እውነት እንነጋገር ከተባለ እኛ እንደውም የበሰለ እንደ መብላት ነው የሚቆጠረው። የመጣንም እናስተምረውኛ ያመነው ላይ ብቻ ነው ብዙ ጊዜ። በርግጥ ያመነውን ማጽናት ምንም ጥያቄ፣ ያላመነውን ማሳመን፣ ያመነውን ማጽናት የወንጌል ዓላማ ይሄ ነው። በዚህ አጋጣሚ ሐዋርያትን በተደጋጋሚ ሲያስኬዱ የነበረው ጉዳይ እውነት ነው።
ያላመኑትን ማሳመን፣ ያመኑትን ማጽናት፣ የጸኑትን ለትሩፋት ማብቃት ነው። ለገድል ለትሩፋት ማብቃት ነው። በነገራችን የወንጌል ዓላማውም ይሄ ነው። እውነት እንነጋገር ከተባለ እኛ ሂደን በመንገድ ላይ ሰብከን ወይም ደግሞ የሰው ሃይማኖት ነቅፈን ተችተን እንደዛ አይደለም የምናመጣው። ፍቅር ሰተን ነው። ፍላጎቱ ያለው ጸልየን ነው። በነገራችን ላይ ማለት እኔ እንዲያው ያልበራላችሁ ምናምን ሊሉን ይችላሉ እንጂ እውነት ለመናገር ጨለማ ውስጥ ነው አልበራላችሁም ሊሉ ይችላሉ አይደለ? አንተ ራስህ እውነተኛውን ብርሃን አብራላቸው ጌታ ሊጸልይ ያልኩ እውነት ለመናገር አሜን ያሉትን ስላሴ ያጽናልን፣ አሜን ያላሉትን ወደ አሜነ ስላሴ ያ ይመልስልን ያምጣል። አባቶቻችን ሁሉ ጊዜ ይጸልያሉ። ክርስቲያን እንደዛ ያደገ መሆን አለበት። በነገራችን ላይ በጣም ያደገ አያችሁ እና እንደዛ ነው። እንደው ይችኛዋን ሐሳብ በቅድሙ አሳዎች ወዳሉበት ነው መረባችን የምንጥለው። አሁን ዩቲዩብ አለ፣ ለምሳሌ ቲክቶክ አለ፣ ቴሌግራም አለ፣ ሌሎችም ያልጠቀስኳቸው መገናኛ እንትኖች አሉ፣ ፕላትፎርሞች አሉ። ስለዚህ በዛ መንገድ በሚመቸው ሁኔታ ሆኖ በጣም እርግጠኛ ነኝ ብናወጣ ጊዜ ነው፣ ገንዘብ ነው፣ ኢነርጂ ነው አይደለ? ከዛ ውጭ እውቀት ነው። እውቀት ደግሞ ከየት ያመጣው ነው? ይሰማናትን ያችን ነው የቀዳናትን እናፈሳለን። እንደሱ ነው የሚሆነውና እንደዛ ላለሁኝ እኔ ከዚህ ጋር ተያይዞ አብሮ እንዲያስኬዱልኝ አንድ ትልቅ አባት ጋር አንድ ወጣት ቲክቶክ ላይ ሲከራከሩ ሰምቼ ነበር። ያ ምንድነው ያ ወጣት መጣና ቲክቶክ ላይ ለምንድነው እርሶ መነኩሴ አይደሉም እንዴ? እንዴት እዚህ ላይ ቲክቶክ ላይ ጊዜ ያባክናሉ? ገዳም አይገቡም ወይ? እንደዚህ ያለ ሲናገር ነበርና ያ እነዛ አባት ምንድን ብለው ነው የመለሱት? አይ እናንተ ወደ ገዳሙ ወደ ቤተክርስቲያኑ አልመጣ ስትሉ እናንተ ወዳላችሁበት መጣሁ እና ለዛ እናንተን ያገኘሁበት ቦታ ስለሆነ ነው እዚሁ ቲክቶክ ላይ ወንጌል እየሰበኩ ያላችሁ። እንደውም ቤተክርስቲያን ላይ የምትመጡ ከሆነ እኔ ምን አደርጋለሁኝ ብለውም መልሰዋልና ይህ ሀሳብስ እንዴት ያዩታል? በነገራችን ላይ አሁን ከተማ አንዳንድ ጊዜ ከባድ ነው መቼስ። ቅድም ብያለሁ መፍቀሬ ጥበብ ሰለሞን አይኑ ለጠቢብ በዲበ ርእሱ፣ የጥበበኛ ሰው አይኑ በራሱ ላይ ነው፣ ራሱን ይመለከታል ማለት ነው። አንዳንዴ እንዴ ሁሉም መነኩሴ እኮ ገዳም መግባት የለበትም እንደ ስርዓቱ። ይሄ አይደለም እንጂ ሐሳብ ዋናው ዓላማችን ጥያቄውም ይሄ አይደለም ነው እንጂ እንደው ወደዛ መተንተን ወይ እንዳልገባ ነው እንጂ ለምሳሌ በመቅኑን በገዳም የሚኖሩ መነኮሳት አሉ። ደግሞ በዓለም አገልግለው ደግሞ ዓለም ላይ ደግሞ መንኩሰው ይቀመጣሉ። ባይሆን ይወሰናሉ ባሉበት በአገልግሎታቸው በባህታቸው ነው እንጂ እኮ እንዴ እነሱ ዘግተው ብቻ የሚጸልዩ እኮ መነኮሳት የሉንም። እኛ ወንጌል የሚሰብኩ ናቸው። ነገራችን ላይ እነ አቡነ ኢየሱስ ሞሃ ወላዲያ ይላፍ ናቸው። እዩ ሐይቅ እስጢፋኖስ እስኪ ከዋክብትን የወለዱ ናቸው። እና አቡነ ተክለ ሃይማኖት እና አቡነ በጸሎተ ሚካኤል እና አባ ጊዮርጊስ እና አቡነ ሂሩት አምላክ ሌሎች ያልጠቀስኳቸውን የወለዱ ናቸው። ምን ማለት ነው? እንደው ቀጥ ብሎ እንኳን እኮ እንዴ እና አቡነ ተክለ ሃይማኖትም እኮ ይሰብካሉ እኮ ስብከት። በነገራችን ላይ ለምን ለልጆቻችሁ ስብከት ሰበካችሁ ብሎ የሚነቅፍ የሚተች ሰው መኖር የለበትም። በእርግጥ ከኛ ውስጥ ነው የሚተቹትም። እውነት እንነጋገር ከተባለ አንዳንዴ ስም የወጣ ከቤት ይቀበል ጎረቤት የሚባለው እነዚህ ነው። በነገራችን ላይ እርቃን መግለጽ አያስፈልግም። እውነት እንነጋገር ከተባለ የማንንም እርቃን ማለት ነው እንደ ካም ነው የምንሆነው። በአባት እርቃን እኮ አይሳቅም። ካም ሴም ያፌት ምን አረጉ? ሴም ካም ያፌት ኖህ ልጆች ናቸው። ኖህ በወይን ጠጅ በሰከረ ጊዜ ራቁቱን ሆነ። ካም አየ። ካም አይቶ ምን አለ? ሳቀ። ከዛ ሴምና ያፌት እርቃን ላለማየት ልብሱን ወደኋላ ነበር የጣሉለት። በነገራችን ላይ ኢየሱስ ክርስቶስ ኖህ የኢየሱስ ክርስቶስ ምሳሌ ነው። ኖህ በወይን ጠጅ መስከሩ ኢየሱስ ክርስቶስ ክብር ይግባውና በአዳም ፍቅር ሰክሮ የመሰቀሉ ነው። ከዛስ ካም የተባለ አይሁድ ናቸው። ሴምና ያፌት የተባሉ ፀሐይና ጨረቃ ናቸው። በነገራችን ላይ እንዲያም ያስተረጉማል። በፍጹም ስለነሱ ማለት ነው እርቃን ልብሱን እንዴ አሁን እነሱ እርቃናቸውን ጨለሙ አይደለ? እኛ ብርሃን ለፀሐይ ቀንን ያስገዛው ለጨረቃና ለከዋክብት ሌሊትን ያስገዛቸው ይላል መዝሙር 135 ላይ እግዚአብሔርን አመስግኑ ይላል። ታላቁም ብርሃን ፀሐይን ደግሞ ታናናሾቹን ብርሃን ብቻ ያላቸውን ሙቀት የሌላቸውን ፀሐይና ጨረቃን አንስቶ ማለት ነውና የማንንም እርቃን ግድ
የግድ የሃይማኖት አባቶቻችን ብቻ አይደለም። በነገራችን ላይ የማንንም መግለጥ አያስፈልግም። ደግሞ በስነ ስርዓት መናገር ያ ሰው ደግሞ አመክንዮ ይኖረዋል። ሪዝኔብል ነው የሚሆነው ለሚናገረው ነገር አይደል እንዴ? ስለዚህ እኛ አባቶች ይጸልያሉ፣ ይቀድሳሉ አይደለም? በውስጥ አገልግሎት አሉ። ደግሞ በግል ህይወታቸው ደግሞ በባህታቸው ተወሰነው ደግሞ ለመነኮሳት የታዘዘ የጸሎት ስርዓት አለ። እሱን ይጸልያሉ። እንደው ስለ ምንኩስና ትንተና እንዳይሆን ብዬ ነው ወደዚህ የመጣሁት። በነገራችን ላይ ሲቀጥል ወንጌል የሚሰብኩ ናቸው። በነገራችን ላይ ጣዖታትን የሚሰብሩ ናቸው የኛ አባቶች፣ እውነት እንነጋገር ከተባለ። ስለዚህ ከተማ አገልግሎታቸው የነበረ ለምሳሌ ከተማ ወይም ገጠር የነበረ አንድ ከገዳም ውጭ ማለት ነው ወይ ገጠር ወይ ከተማ የነበሩ አንድ ቄስ ቢኖሩ ከባለቤታቸው ጋር ሞት ቢለያቸው ምን ያደርጋሉ? ይመነኩሳሉ። መንኩሰው እኮ ገዳም አይገቡም። ምንድነው የሚያደርጉት? ከዛ በፊት ልጆች ይኖሯቸዋል፣ ልጆቻቸውን ያሳድጋሉ። ከዛ በፊት የሚያገለግሉበት ደብር አለ አይደለ? ያን ያገለግሉ። ከተማ ያሉ ደግሞ በአገልግሎት የቆዩ ደግሞ ይኖራሉ። እንግዲህ ምክንያቱም አሁን ሁሉም ገዳም መግባት አለበት ብል አንደኛ አይገቡም፣ ሁለተኛ የማስገባት አልችልም። ስለዚህ እንደዛ ነው የሚሆነው ማለት ነው። እና ስለዚህ በተገኘው በተቻለው መጠን የአገልግሎት መስመራቸውም የተለያየ የአገልግሎት መስመር አሉ እኮ እርሶም የሚያውቋቸው ብጠቅስ እኮ እንዴ በጣም የተለያየ ሌክቸሮች እኮ አሉ መነኮሳት አይደለ? በየመንፈሳዊ ዩኒቨርሲቲዎች እኔ ቅድስት ሥላሴ የማይቻለው ሰዋስወ ብርሃን ቅዱስ ጳውሎስ ዶክተሮችም አሉ በነፍስም በስጋም የሚያውቁ መነኮሳት አይቻለሁ። እና ጨርሳችሁ ወደ ገዳም ግቡ አንልም ማለት ነው። በተገኘው በአገልግሎት መስመር ባይሆን ግን እንደው ሰው እውነት ለመናገር በቅዳሴ ሰዓት ማስቀደስ ሌላ ጉዳይ ነው። ቅዳሴ ባለበት 2 ወር ሙሉ እርግጠኛ ነኝ አናስቀድስም። የምናስቀድስባቸው ቀኖች እንግዲህ ሰውነት ጥሩ ሲሆን ያ ማለት ምን ማለት ነው? የጤንነት ስሜት ሲኖር በአንድም በሌላም ብቻ ምክንያት ግን በቅዳሴ ሰዓት እንዲሁ ማንም ሰው ባይከፍት ከስልኩ ጋር ባይገናኝ በቅዳሴ ሰዓት አልኩኝ ቅዳሜን እሁድን ቅዳሴ ሰዓት ካልኩ ቅዳሴ ሰዓት። ሌላው ደግሞ በሰንበት ሌሊት ቅዳሜ ለእሁድ ከባድ ነው እሱ። በተለይ ቅዳሜ ለእሁድ በዘመነ ጽጌ ልክ በሌሊቱ እንዲያው ባንገናኝ ማለት እንዴ ሰውም ይታዘበናል። እንዴ አሁንም ቲክቶክ ላይ ነው እንዴ አሁንም እንትን ላይ ነው እንዴ የሚያየንም ሰው ትንሽ እንዳይሰበርብን እሱ ጥንቃቄ እያደረግን አንዳንድ ጊዜ እንደውም ሰው ለሰው መጠንቀቅ አለበት። እግዚአብሔርማ ሁሉን ይመረምራል። እሱ ሰው እንዳይሰናከልብን ሰውን በለበስኑ ቀሚስ በለበስኑ ነጠላ ሰውን ጠልፈን እንዳንጥል ግን በጣም መጠንቀቅ መቻል አለብን። በነገራችን ላይ ከነ አሳው ባህር ውስጥ መስጠምም አይገባም። አሳውም እንዳይሞት አሳውም እንደሱ ነው እንደሱ ላለሁኝ። መልካም መምህራችን እንግዲህ እኛን ጥሪያችን አክብረው ስቱዲዮአችን ድረስ መጥተው ይህንን ቃለ ወንጌል ለተመልካቾቻችን ስላደረሱልኝ እጅግ አድርገን እናመሰግናለን። እኔም እጅግ አድርጌ አመሰግናለሁ። እግዚአብሔር አምላካችን ጾሞ ለማበረከት ያብቃን። እግዚአብሔር ይስጥልኝ እላለሁኝ። እሺ የተወደዳችሁ ተመልካቾቻችን እንግዲህ በዛሬው በነበረን መርሃ ግብራችን ኒቆዲሞስ ስንል ቤተክርስቲያናችን እንዴት ነው ይህንን ኒቆዲሞስ የምትገልጸው የሚለውን ከመምህራችን መምህር መሰረት አቸነፍ ጋር ቆይታ አድርገናል። በመርሃ ግብራችን ብዙ እንዳተረፋችሁ ባለሙሉ ተስፋ ነን። እንግዲህ በቀጣይ ደግሞ እንግዲህ በሆሳዕና መርሃ ግብር እስክንገናኝ ድረስ በዚሁ በባሃ ሚዲያ መርሃ ግብሮች ብዙ መርሃ ግብሮች አሉ። በነዛ ቆይታ እንድታደርጉ እያልኩ እኛ ከወዲሁ ተሰናበትን። ቸር ሰንብቱ።